ሁሉ የምታወሪው መሄድ ፈልገሽ ነው አይደል? አትሄጂም፣ አንቺም አትሄጂም። ብቻዬን ነው የምሄደው። እሺ ምን እንደምታመጣው ማን አብርሃም፣ እኔ ብቻህን ያለ መምጣት አይቀተንም እኮ አይደል? የሆነ ነገር እጋፈጣለሁ እኮ አይባልም። ሰው እኮ ሳያስፈልገዋል አይደል እንዴ? ወዛ ታሰምኛለሽ። ለሰው መድኃኒቱ ሰው ነው እንደሚባለው መርዙም ጭምር ነው። ገባሽ? እኔ እዚህ ጋር አሁን እዚህ ቁጭ ብዬ ምንም አለቀ። ፍላጎቴን ማክበር አለብሽ እኮ እኔ አንተ ታስገድጂኝ ትፈልጋለሽ? አብርሃም እዚህ ብዙ ነገር ተተነው ይርክ ያለው ለምን ምንም ነገር ተተነው ይርክ ያለው ምንም ልተው አንተ ላይ ጫና አድርጌብሃለሁ። ተሸከምልኝ ብያለሁ። አይ ስለዚህ ቸር ህይወት አለ። ሰው የራስን ህይወት ኑር በእናትህ። አሁን ዳኒ የምትቀበልኝ ሆነ ተቀበልኝ። ሩታ አብርሃም ላይ የሆነ ነገር አርግታለች፣ ኤርሜላ አብርሃም ላይ የሆነ ነገር አርግታለች እያሉ ብዙ ሰዎች ያወራሉ። ግን እንደዛ አይደለም እውነቱ አብርሃም እነሱ ላይ የሆነ ነገር አርግቶ ነው እንጂ ለሰላም አይደለም። ይሄ በቃ አለ አይደለ? ሰውዬው እኮ ኢትዮጵያ ውስጥ ሌላ ወንድ አለኔ ሌላ ወንድ የለም ብሎ ራሱን እንደዛ አይነት ስሜት እስከ ሲሰማው ድረስ ነው በቃ እንትን ያለው። ራሱን እንደምንድን ነው የሚያየው? ቆይ እንዴት ነው ራሱን የሚያየው? እንዴት ነው የሚያስበው? እንዴት ነው የሚያደርገው? በቃ ተውት፣ አትፈልጋችሁም ማለት ተውት። ምን ነው እሱ ብቻ ነው እንደ ኢትዮጵያ ውስጥ ያለው ወንድ? እንደ ወንድ ይሄዳል፣ ወንድ ይመጣል። አታሳድቡን እንጂ ሄርሜላማ አንቺ ማረፍሽ ተሰብስበሽ ተቀመጪ። በቃ ተይ እንዴ! ራስሽን ካስከበርሽ በቃ ራስሽን ከሆንሽ ከሱ የተሻለ ስንት ሸበላ አለ። እኔ ሲጀመር ምኑን ወደዳችሁት እራሱ አላቅም። ሰላም ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ አላችሁ ወይ? እኔ አለሁ እግዚአብሔር ይመስገን። እንዴት ናችሁ? እኔ ደህና ነኝ። ዛሬ አብርሃም ፈጣሪ በትዕግስቱ ስጠኝ። በቃ የራሳችሁን ህይወት ኑሩ፣ ራሳችሁን ሆናችሁ ኑሩ። ተውት፣ እሱን አልፈልጋችሁም ማለት በቃ ተውት። ሴት ልጅ ተፈልገም አትገኝም። እንኳን አልፈልግሽም ህይ ተብላ ይቅርና ተፈልገ ብትፈለግ ራሱ አትገኝም። ሴት ልጅ ውድ ናት እንዴ! የራሳችሁን በዚህ ልክ ርካሽ ያረጋችሁት ለምንድን ነው? ክብር ያጣችሁት፣ ለራሳችሁ ክብር ያጣችሁት እንዴ! ይሄን ለገንዘብ ተብሎ ይሄን ርቀት ያስኬዳል። ይሄ ፍቅር ኤርሜላ ራሱ ይሄ ፍቅር አይደለም። እንደዚህ እየተናቁ እንደዚህ በዛ ታመመ በተባለ ጊዜ እንደዚህ እየገፈተሩሽ እየናቆሽ እየሰደቡሽ፣ ዛሬ ደግሞ ተራ በተራ እሱ እንደዛ እያረገሽ። ቆይ አንድ ሰው ካላፈቀራችሁ እንግዲህ እሱ ካልፈለገ በግድ ፍቅር አለ እንዴ? የለም እኮ በቃ አልፈልጋችሁ ማለት ተውት። እስኪ ተውት። ሌላ ጀሚላ ያምጣ ደግሞ በተራው የለመደ እንዴ! ኧረ በእግዚአብሔር ተውት በቃ ተውት። እስኪ ይኑር ህይወቱን በቃ ራሱን መኖር ፈለገ አይደል? ብቻውን ይኑር በቃ ተውት። ራሱን እንዴት ነው የሚያየው? እሱ ግን ምን ይጠቀማል? ቆይ ሴት ልጅ እንደዚህ ትንሽ አርግቶ በቃ ሴት ልጅ እንደዚህ ሲያወርድ ምንድን ነው የሚጠቀመው? ሴት ልጅ በዚህ ልክ ሶሻል ሚዲያ ላይ ሲያዋርድ እሱ ጥቅሙ ምንድን ነው? ቆይ ምንድን ነው የሚጠቀመው? በዚህ ገንዘብ ነው አይደል? ይሄ ሁሉ ለገንዘብ ነው። የሴት ልጅን ክብር በዚህ ልክ አወርዶ ገንዘብ ለማግኘት እሱስ እንደዚህ ያደረገ። እናንተ ራሳችሁን ክብር አትጠብቁም እንዴ? ሩታም ሆነች ሄርሚ ራሳችሁን ክብር የላችሁም በቃ። አረ እናንተ ለራሳችሁ እንኳን ባታስቡ ለቤተሰቦቻችሁ አስቡት፣ ለነገ ህይወታችሁ አስቡት እንዴ። ይሄ ሰውየው መቼም ለአንዳችሁም አይሆንም፣ ለሷም አይሆንም፣ ለችኛውም አይሆንም እንዴ። ራሱ እኮ ሰውየው እኮ በቃ ራሱ እንዴት ነው ራሱን የሚያየው? እንዴት ብዬ ልግለጽላችሁ? ብቻ ራሱን እንዴት እንዳየ አላውቅም። እኔ እንጃ። በዚህ ልክ ደግሞ እንዲሰማው ያደረጋችሁት እናንተ ነው። ሲጀመር ታማ አይደለም አብርሃም። እውነት እንዴት ነው የሚያደርገው? በፈጣሪ ዛሬ ደግሞ የንዴት ብዛት ምን እንደማወራ ራሱ አላውቅም። እንዴ ለምንድን ነው እንደዚህ የሚለመነው? በቃ ይሄድ ጥርግ ይበል፣ ጌታን ይበል ጥርግ። የት ይሄዳል? ሲጀመር እንደሚከተሉ ስለሚያውቅ ነው ራሱን እንደሚያመናጭቀው። ያውቃላ ኋላ ሻንጣውን ይዞ እንዲከተሉት ያውቃል። ይዣችሁ አልሄድም አልፈልጋችሁም እስከ ስትባሉ ድረስ እሱ ማን ሆኖ ነው እንደዚህ ለሰው የሚለው? ምን ይመስላል? በፈጣሪ ከመልክ የለውም፣ ከስራ ስርዓት የለውም። እኔ ምኑን እንደወደዳችሁት እራሱ አላውቅም። ይሄ ጉማሬ ፊት ተይ በቃ አንቺ ኤርሚ ተይ። አንቺ እስከሱ የበለጠ ሸበላ ወንድ ስርዓት ያለው የሚያስከብርሽ ወንድ አለ ኢትዮጵያ ውስጥ። ጌታን ክብሩን የጠበቀ የአባወራነት ሞገዝ ያለው ወንዶች አሉ ኢትዮጵያ ውስጥ። ይህ ዝፍዝፍ ተውት እስኪ። ዛሬ እናንተ ጋር ራሱ ቢይዛችሁ ነገ ደግሞ ሌላ ሴት ይዞ ለሚመጣው
ሰው ሶሻል ሚዲያ ላይ ደህና ነገር ያመጣል። ይሄ አንድ ቀን እንኳን ደህና ስርዓት ያለው ነገር አይኖረውም። ሁሌ በቃ በዘይት በቃ አይዲያ ሁሉ ይሄ ነው። በቃ ሌላ ምን ያመጣ? እስኪ አብርሃም ሶሻል ሚዲያ እዚህ ዩቲዩብ ላይ መጥቶ ምንድነው ደህና ነገር ያመጣው? አንድ ሴት ይሸኛል፣ አንድ ሴት ያመጣል። በቃ ስራው ሲጀመር ይሄው ነው። የሶሻል ሚዲያ መሪ፣ የሶሻል ሚዲያ ንጉስ ሆኖ የለ እንዴ? እውነትም እሱ ሴቶች ላይ ነው ንጉስ የሆነው። ኧረ ፈጣሪ ትዕግስት ስጠኝ።